السلام عليكم ورحمة الله وبركاته. ትንሽ የዛሬ ፕሮግራም ለየት ይላል። እንደ አጋጣሚ ሆኖ እኔ ያላሰብኩትና ያላቀድኩት ነገር እሱም ምንድነው የመንግስት አካል ከላይ እስከ ታች ድረስ የመጅልስም ከላይ እስከ ታች ድረስ ሁላችንም እዚሁ ስለተሰባሰብ ፕሮቶኮል ለመጥራትም ሆነ መልእክት ለማስተላለፍ ከባድ የሚሆን ፕሮግራምና ትልቅ ለህዝባችንም ሆነ በተለየ ሁኔታ ደግሞ ለፉሪ ሙስሊም ህዝብ ትልቅ ክስተት ስለሆነ እንኳን ደስ አላችሁ እንኳን ደስ አለን እንላለን። ሁላችሁ ምን ትላላችሁ? ማልጀተን ስነርጌራማ ህዝቦች ምንም ችግር የለባቸውም። በአፋን ኦሮሞ ስንናገር ሁሉም ይሰማል፣ ሁሉም ይናገራል። በአማርኛም ስናወራ ትርጉም አያስፈልግም አይደለም እንዴ? ይሄ ትልቅ መልእክት አለው። ተጨማሪ ቋንቋ ብቻ ሳይሆን ኢትዮጵያና ኦሮሚያ የአንድነትና የሰላም የመቻቻል የመከባበር አገር መሆኗን ለዓለም ምንገልጽበት ለዓለም ተምሳሌት መሆን የምንችልበት አገር ስለሆነች ነው። ተክቢር ከናፉ መተከኝ ኑቲ ሀራ ሰገንታ ጉዳራ ጅራ ሰገንታን እንጀልቀባ ሰገንታ ሚሶማት ማን መሪ ዲማ እስላማን ኩታ መጋላ ፉሪቲ ፊ ሸገር ወሊንተውን ኡመተ ኢሳ ደመክሴ መነበሩምሳ ኢጃሩፍ አካቡ ኡራ ካኡፍ ሰገንታ ከነ የሮ ቆጴሲተን የረትን ወፈርተን ኑቲ አከመነ መሪ ዲማ እስላማና ኦሮሚያት ገመቹ ጉዳቱ ኑቲ ደጋማ ዛሬ ትልቅ ፕሮጀክት የልማት የሆነውን ፕሮግራም መሰረተ ድንጋይ ለማስቀመጥ ብቻ ሳይሆን የአንድነታችንን መግለጫ የአንድነታችንን ማሳያ የሚሆነውን ፕሮጀክት መስጂድ መድረሰቱ ዑመር ኢብኑ አልኸጣብ ውስጥ ለማስቀመጥ እንዲህ ስለጠራችሁን በጣም በኦሮሚያ መጅሊስ ስም ደስ ብሎናል። ከናንተ ጎንነን ቀጥሉበት እንላለን። ልማት የህዝብ ነው፣ ተቋም የህዝብ ነው። ህዝብ አንድ ሲሆን የማይችልበት የማይሰራበት ምክንያት የለም። ከሁሉ አስቀድመን አንድነታችንን እናጠናክር። ከሁሉ አስቀድመን እንከባበር። ከሁሉ አስቀድመን ለሃይማኖታችንም ሆነ ለልማትም ጊዜ ሰጥተን ተወያይተን ችግር ካለም ጥቃቅን ችግሮች በውስጣችን ያለውን እየፈተን ወደ ልማት ከዚህ የበለጠ መሄድ እንደምንችል መልእክት ማስተላለፍ እፈልጋለሁ። ቶኮታኔ ታናን ወንኖ ጀነንጅሩ ኦሮሚያ ሚሶምቱ ዲሳቲ ኢትዮጵያ ሚሶምሱን ይደንደኛ ኡመተከኝ ከናፍ ቶኩማ ከኝ ረኮ ከሴ ከኛ የወጅራት ጥጥቃ ጋዲሰ መጅሊሳ ጀለት አከፍሮተኒ ፊ ከነጫላ ዳበተ ከነቆፈቱን ታኒ ዋን ፉሪ ፈካቱ ከከናውሊ ዋን ሸገሪ ፈካቱ ከከናውሊ አከወጀቹ ደንደሰኑ ፊ አከወጀቹ ደንደኙ ኤርጋ ደበርሱን በርባዳ ለማፋረቲ ነገኛ ከሰነ ይገዳ ነገኝ የወንጅራቲን ሰገዱንስ እንደንዳሙ ነገኝ የቦረ ሞቱማን ለረኮ ከይሰገላ ጋፈ ሞቱማን ረኮ ከይሰገለ ኩማንዲ ፖስቲ ቱዱፋ ኩማንዲ ፖስቲን ጋፈ ዱፌ ከዳን እንጅሩ ቦክሲ መለ
gaafa sana maaltu dhufa? sheekii fi qeesii kabajate irraa ka'a. manguddoo fi ijoolleen xixiqqoon immoo ni miidhamti. kanaaf ummata keenya yeroo hunda akka mana amantaatti manni amantaa kamuu nageenya labsa. nageenya afaaniin labsuu qofatu hin taane gadi baanee araarsuun rakkoo xixiqqoo mana amantaatti ka'uu qofatu hin taane mana dhuunfaa keessatti maa warraaf abbaa manaa wal loluun ta'in walitti araarsuun nageenya buusuun barbaachisaadha. fakkeenya tokko qissa haasaamu tokkon isinii kaasa. fatteen beeytu miti? fatteen bishaan keessa jiraata. fatteen bishaaniin adda baheen jiraatu. mootii fatteetu u'uu jedhee iyye jedhan guyyaa tokko. maaliif iyyitaa jennaan? gama sanaa mana gubataa jiraa jedheen. ilmaan koo yoo dandeessan dhaqaa dhaamsaa, yoo dadhabdan du'aayii kadhadhaa jedheen. jennaan ilmaan fattee mootii keenya maaltu si rakkisee? nuti bishaan keessa jiraannaa ka gubataa jiru warra bishaan hin qabne maaltu nu rakkisee jennaan ijoollee waan isin hin galle jiraa jedheen. gaafa rakkoon uumame ibiddi kun taqaxaaxalee gubate biyyee fi mukaan dhaamsuu gaafa dadhaban bishaan waraabaa jedhama. gaafa bishaan waraabamu gingilchaan addan baafamtan wajjumaa waraabamtanii dhayxaniitti namnitu isinis jedheen. wajji gubattuu jedheen. rakkoon nageenyaa nuti fagootti haasofnu sun shaggar nagaa qaba, nagaa qaba ግን ሩቅ የምናየው እዛው በዱዓም ሆነ በዱላ ሳይመጡ እዛው ካልተከላከል ነገ መሃሉ የሽብር መሃል ሊሆን ይችላል። ስለዚህ ሰላማችንን ጠብቅ። ኢስላም ሰላም ነው። ባየ ገለቶማ የረብ ጀደ ኢዲን ኢደል አድሃቲስ አስዴማ ጅራ ምርጫንስ አስዴማ ጅራ የረብ ጀደ ለፍትን ሚሶማ ዋን ቶኮ ቶኮ ወንሲን ኢስረራክሱ ጅራቹ ደንዳ አንዳንድ ነገሮች የምትጠይቁት ነገሮች አሉ። ከኦሮሚያ መጅልስ የምትፈልጉት፣ ከሸገር የምትፈልጉት፣ ከመንግስት አካል የምትፈልጉት። የመንግስት አካል አሁን እንደ ድሮ አይደለም። በሩ ለኛ ክፍት ነው። የሚዘጋ ካለ ችግር የለም። እንደ ድሮ አንለፋም። ድንጋይ መወርወርም ምናምንም አያስፈልግም። እናቃለን፣ ለይተን እናመለክታለን። ብቻ ንገሩን እያሉ ነው። በአንድ ክንድ ተባብረን የሚያስፈልገውን ነገር እንሰራለን ለማለት ፈልገው ነው። በጣም እንወዳቸዋለን፣ እናከብራቸዋለን።
በተግባር ጀምረናል። ግን ፋይናንስ የሚያስፈልገው ሁሉም መጅሊስ የሸገርም ሆነ የኦሮሚያ የክፍለ ከተማም እንደዚህም የወረዳ ህዝቡን አስተባብሮ ያለውን ችግር በቅርበት እየተከታተል ቶሎ ብለን እንድንጨርስ አማና ይላቸዋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዶክተር ሺአሊ ጂማ መጨረሻ ዱዓም እንዲያደርጉልን ሼክ መሐመድ ዶክተር መሐመድ አህመዲን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم نقم بتشيسا والقاين قيارة قياس إنه عقلة تومني قياس هنا كان اللي الخير أبتي جنان إجانا قرمه قمتشو كان جالون أسرتي أرقمني يا رب جدي قرتي إن شاء الله ولين قمتشو قدنا ዛሬ በጣም የሚያስደስተውና ከበለጠ ከነበረን ኪሎ የበለጠ የሚያስከብደን ዛሬ ታሪክን ለመመዝገብ የምንገኝበት ቦታ የዛሬ 37 ዓመት የተነደፈና የተጀመረ ነጥቦችን ዛሬ ተግባራዊ ለማድረግ የምንገኝበት ቦታ ይሆናል። መርከዝ ዑመር ኢብኑ አብዱል አዚዝ ለሁሉም አገልጋይ የሆነ መርከዝ እንደሆነና ታሪካዊ የሆነ ቦታ ስለሆነ ታሪካዊ የሆነ ተግባርን ለመፈጸምና ለመጎናጸፍ የምንገኝበት ቦታ ይሆናልና ዱዓውን ደግሞ ለሙፍቲያችን ኢንሻአላህ ተዓላ ለሼክ መሐመድ ዶክተር ሼክ መሐመድ አህመዲን አስተላልፋለሁ። መልእክቱን በአማርኛ ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ እንግዲህ ታሪካዊ ቦታ ላይ እኛ ሙስሊሞች ብቻ ሳንሆን የመንግስት ኃላፊዎችም ከኛ ጋር ሆነው በጋራ የመሰረት ድንጋይ ይመጣል ማለት የሚያመለክተው ትልቅ ነገር አለ። ህዝብና መንግስት የተለያየ አይደለም፣ አብሮ ነው የሚሰራው የሚልን ነው። ሁሉንም ልማታችንን በዚህ መልኩ ነው ኢንሻአላህ የምንቀጥለው። ሀገርም እናለማለን፣ ሃይማኖታችንም እናለማለን። ይሄ ትልቅ ምርታ ነው እያየን ያለ ነው። ይህንን እንግዲህ ማሳደግና ወደፊት ማራመድ ደግሞ የኛ እያንዳንዳችን ነው። ሁሉም ሰው ያቅሙን ያክል አስተዋጽኦ ካደረገ እንኳን እችን አንድ ቦታ 19 ካሪ በጣም ትንሽ ናት ለዚህ ህብረተሰብ። ብዙ ነገር መስራት እንችላለን፣ ብዙ ነገር መስራትም ይጠበቅብናል። በርትተን እንቀጥላለሁኝ። በቦታው ላይ የተገኛችሁ ሁሉም አካላት አላህ ይጠብቃችሁ። አላህ ሀገራችንን ወደፊት ስኬት እድገት ሀገር አላህ ያድርግልን። ሰናክሎችን እንቅፋቶችን አላህ ያንሳልን። የሚያጋጭ የሚያጨቃጭቅን ነገር ሁሉ አላህ ያርቅልን። ፍቅር፣ የአንድነት እድገት ሀገር የልማት ሀገር አላህ ያድርግልን። ሰለላሁ ዐለይሂ ወሰለም አለ ነብዩና ሙሐመድ ከማሽን ይደል ማሽን ተጀምሯል። ተክቢር አላሁ አክበር ይቀጥላል።